ሰላም ዩቲዩብ እንዴት ናችሁ? አለው እግዚአብሔር ይመስገን ሁሉ ሰላም። እኔ ደህና ነኝ፣ በጣም ደህና ነኝ። አይኖ አውቃለሁ ለራሴ ማንም ጠይቆኝ ሳይሆን ለራሴ አውቃለሁ፣ ውስጥ ያውቃል። ኦልሞስት 2 አመት ቪዲዮ ፖስት አላረኩም እና ዛሬ መጣሁት ለምን ፖስት እንዳላረኩ ለመናገር። ያው አይመለከታችሁም አይኖ፣ ግን ለኔ ብናገር ኖርማል ነው ብዬ ነው ብናገር አይከፋም። ምንድነው የተፈጠረው መሰላችሁ? በጣም የኮንሲስተንሲ ችግር ገጠመኝ። ላይክ የሆነ ቀን ሞቲቬትድ ሆናለሁ፣ የሆነ ቀን ያ ሞቲቬሽን ጠፋና ደግሞ በቃ ቶና ደግሞ ከ3 4 ቀን በድጋሚ አስተውሰዋለሁ እና የኮንሲስተንሲ ችግር በጣም ገጥሞኝ ነበር። ላይክ በጣም ከዛ ምንድነው ሌላው ደግሞ ከባድ የሆነ ኢንሶምኒያ ሰፈር ያረኩ ነበር። ላይክ እንቅልፍና እኔ በጣም እየተራራቅን ነበረ። በጣም ላይክ 2 ቀን 3 ቀን ሳልተኛ ማሳለፍበት ጊዜ ነበረ። ላይክ ሊትራሊ 2 ቀን 3 ቀን አልተኛም። ላይክ ለሊት አልተኛም፣ ከዛ ቀንም አልተኛም። በዛው ይነጋል። ከዛ እንደዛው ያርኩኝ በቃ 2 ቀን 3 ቀን አንዳንዴ ማልተኛበት ጊዜ አለና I suffered ከባድ ኢንሶምኒያ ስቲል አለ። ግን I'm trying to ለማለፍ እሱን ለማለፍ እየሞከርኩ ነው፣ ሪከቨር ለማድረግ እየሞከርኩ ነው። እና እስቲ እናንተ ይሄን ሞክረው እንቅልፍ እንድተኛ የምትሉት ነገር ካለ አሳውቁኝ። I will try it። እና ምን አሰብኩ አሁን ላይ ዩቲዩብ ስጀምር በፊት የነበረውን ሞራል የነበረው ሞቲቬሽን ተመልሶ አብሮኝ እንዲሆን የእናንተ ሰፖርት ያስፈልገኛል። እኔ አሁን ሞቲቬትድ ሆኜ ለመስራት የእናንተ ሰፖርት በጣም ነው የሚያስፈልገኝ፣ ከሁሉ ጊዜውም በላይ አሁን ላይ በጣም ነው የሚያስፈልገኝ። ምክንያቱም when I see you liking the video, commenting on the video ምናምን I will be motivated ቪዲዮ ለመስራት፣ ሌላ ቪዲዮ ለመስራት፣ አዳዲስ አይዲያዎችን ለማምጣት I will be motivated. even ይሄን ቪዲዮ የምሰራው ማታ ነው። ላይክ ማታ ነው በቃ እኔ የማታ ሰው እንደ ጅብ ማታ ነው ሞጣውና ወደ ስራ። ላይክ ሰፖርት አድርጉኝ። ላይክ ሼር ኮሜንት እያደረጋችሁ ሰብስክራይብ በጨመረ ቁጥር ቪው በጨመረ ቁጥር ላይክ በጨመረ ቁጥር ኮሜንት በጨመረ ቁጥር እኔ መስራት ሞራሌ በዛው ልክ ነው እየጨመረ የሚሄደውና ሰፖርት እያደረጋችሁኝ I would love to የእናንተ ሰፖርት ለማግኘት። እና አሁንም እስቲ ኮሜንት ላይ የገባችሁ ይሄንን ሞክረው ኢንሶምኒያውን ስትራግሉን ለማጥፋት ይሄን ሞክረው ለመተኛት ከእንቅልፍ በፊት ይሄን አድርግ ምናምን የምትሉኝ ነገር ካለ I'm open to try it። እና ምን አሰብኩ አሁን ከበፊቱ በላይ በፊት ላይ ቭሎጎች ሪቪው እና ጥያቄና መልሶች ነበር ልሰራ የነበረው። ልሰራ የሚያሰብኩት አንድ ቪዲዮ ብቻ ነው ፖስት ያደረኩት፣ ጥያቄ የጠየቅኩ ምናምን እሱ ነበር ልሰራ ያሰብኩት። እንደሱ አይነት ቪዲዮዎች ቭሎጎች ሪቪዎች ነበር ልሰራ ያሰብኩት። ከዛ ያው በተፈጠሩት ነገሮች አልሰራቸውም፣ ግን ብዙ አይዲያዎች ነበሩኝ። እነሱን አሁን ላይ ሰራቸዋለሁ አፕዴት አድርጌ ለጊዜው እንዲሆን አድርጌ ዛሬ 2 አመት ነው ጻፈ ቪዲዮ ዘንድሮ ላይ ሆን ይችላል። ለጊዜው እንዲሆን አድርጌ ጽፌያቸው ድጋሚ እንሰራቸዋለን። ከዛ ደግሞ አሁን ምን እያደረኩ ነው? ራሴን ለመቀየር እየሞከርኩ ነው። ላይክ እንቅልፍ ምተኛበትን ሰዓት የምነሳበትን ሰዓት ለማስተካከል እየሞከርኩ ነውና ያንንም እስቲ ጆርኒውን አሳያችኋለሁ። ቢያንስ ይሄ ሙሉ በየቀኑ ዴይ ቱ ዴይ ባላሳያችሁም አንድ ቀን ላይፌን እንዴት ምን ሰዓት ተነስቼ ምን ሳረግ እንደምውል፣ ከዛ ምን ሰዓት እንደምተኛ፣ ምን ስሰራ እንደምውል፣ የት እንደሚሄድ ምናምን አንድ ላይ ጸዲ ቭሎግ እሰራላችኋለሁ። ከዛ ሌሎች ቦታዎች እንሄዳለን። እኔ ባያቸው ደስ የሚሉኝ ቦታዎች ብዬ የምፈልጋቸው ቦታዎች እንሄዳለን፣ እናያቸዋለን አብረን። እናንተም ማየት የምትፈልጉት ቦታ ካለ እኔ እንዳየው የምትፈልጉት ሄጄ ይሄን የውስጥ የምትሉኝ ቦታዎች ካሉ ሰጀስት አድርጉኝ፣ እንሄዳለን፣ እናያለን። ከዛ ደግሞ ሌላ ሰርፕራይዝ ቪዲዮዎች ይኖሩናል። ሲስተርን ሰርፕራይዝ፣ ከዝኖቼን ቤተሰቦቼን ሰርፕራይዝ እናደርጋቸዋለን፣ ፕራንክ እናደርጋቸዋለን። እነሱን ሁሉ አብረን እንሰራለን። ግን ይሄን ጆርኒ ሀብዬ ጀምረው ዛሬ ይሄን ቪዲዮ ፖስት ሳረግ ዩቲዩብ ድጋሚ ስጀምር ምን ማድረግ አለብኝ? ከዚህ በኋላ በሳምንት 1 ወይ 2 ቪዲዮ ፖስት ማድረግ አለብኝ። ከቻልኩ ከዛ በላይ ፖስት ባደርግ በሳምንት በየቀኑ በሳምንት 7 በየቀኑ አንዳንድ ቪዲዮ ፖስት ባደርግ ደስ ይለኛል። if I could አድርገዋለሁ። ግን ለጊዜው በሳምንት ቢያንስ 2 ወይ 1 ቪዲዮ ሚኒመም ማክሲመም 2 ቪዲዮ ከቻልኩ ማለት ነው እንደዛ ፖስት ለማድረግ ሞክራለሁ። እናንተ ሰፖርት አድርጉኝ። ላይክ ሼር ሰብስክራይብ ያደረጋችሁ ሰፖርት አድርጉኝ። የመጀመሪያ ቪዲዮን እየገባችሁ ሼር አድርጉለት። ምክንያቱም ቪዲዮ ያው አሁን ላይ ዩቲዩብ እንትኔን ሊንክ እንኳን ብልክ ቼክ ሳደርገው ሌላ ስልክ ላይ አይመጣም ሰርች ባሩ ላይ ሳስገባውና
እሱ እንዲመጣ ላይክ ሼር አድርጉልኝ እንዲነቃቃ ዩቲዩብ ማለት ነው። ከዛ ቪዲዮዎችን እያያችሁ ከተመቻችሁ ላይክ እያደረጋችሁ ካልተመቻችሁ ዲስላይክ አድርጋችሁ ኮመንት ላይ ምን እንዳልተመቻችሁ እያሳወቃችሁኝ እንዳስተካክል እሱን የነገራችሁኝ አብረን እንሄዳለን። ሶ ይህንን ነው መናገር የፈለግኩት። ከሁል ጊዜውም በላይ ሰፖርታችሁ ያስፈልጉኛል። የእውነቴን ነው ብላችሁ ሰፖርት በጣም የሚያስፈልገኝ ላይክ አሁን ዛሬ ፖስት አድርጌ ይህንን ምንም ካልተፈጠረ ነገር ቢያንስ በሳምንት ውስጥ 100 በላይ ቪው ካላገኘ ምናምን ድጋሚ ሞቲቬሽን እንደሚጠፋ አውቃለሁ። አይ ኖ እሱን ስለማውቀው ነው። ምክንያቱም ገና ይሄ ሞቲቬሽን ሜንታሊቲ ዩቲዩበር ሜንታሊቲ ገና እንትን አላለም። መጀመሪያ ላይ ሲጀምር በጣም ነበረኛ ሞቲቬሽን ነበረ፣ ግን አት ሰም ፖይንት ጠፋ። አሁን ግን ያ የጠፋውን ለማንቃት እየሞከርኩ ስለሆነ ሰፖርት ያስፈልገኛል። ላይክ ብቻዬን ማድረገው ነገር አይደለም። አሁን ይሄ ቪዲዮ በደንብ ባይታይልኝ ለምን ምናምን ብዬ ሊደብረኝ ይችላል። ሰው ልጅ ለመተው ላስብ እችላለሁ፣ ግን ያንን እንዳልተው የሚያደርገኝ የእናንተ ሰፖርት ነው፣ የምታሳዩኝ ላቭ ነው። ሶ ሰፖርት እያደረጋችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ከዚህ በፊት ያያችሁት አይነት ቪዲዮዎች እንቀጥላለን። አብረን እንዝናናለን፣ አብረን እንጫወታለን፣ አብረን ሰው እናስደነግጣለን፣ እናስቃለን፣ እናስለቅሳለን አለ እሱ ከኔ አቅም እናስደነግጣለን፣ እናዝናናለን፣ እናስቃለን፣ እንጫወታለን፣ ሁሉንም አብረን እናደርጋለን። አቤል ቲዩብን ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ሰብስክራይብ ላይክ ሼር ምናምን እያደረጋችሁ ይሄን ቪዲዮ አነቃቁልኝ። ባይ። ቀጣይ ቪዲዮ እስከምንገናኝ ድረስ ፒስ